እናንተ ያልሰጣችሁ ምን ፍቅር ቻይና አገኘሁት ልል ነበረ፣ ግን ላይክ እና ሼር የምታደርጉት ለካ ስለምትወድኝ ነው ብዬ ትቼዋለሁ። የንግድ ባንክ ህንጻ ግን ምን በልቶ ነው የወፈረው ትሉ ይሆናል። ግን ለማንኛውም ወገን ጓንዡ ገብተናል። ምን ከውን ይሆን ባይዘው ጓንዡን እንደ ዩ ጭር አድርጋችሁ እንዳታስቡት። ሰፈር ቢሆን መገናኛ በመርካቶ ሀፋፍ ትንሽ ቦሌ ጣል ተደርጎበት ነው። ደግሞ ሁሉም ቻይና ውስጥ ውሻ አይበላም። እሺ ግን ምራቃቸውን እየዋጡ ነው የሚያዩት። አንዳንድ ቦታ ደግሞ እንትን ወረዳ እንትን ቀበሌ ሊመስላችሁ ስለሚችል ብዙ አትደናገጡ። ባይሆን ቻይና ያሉት መኪኖች እኛ ሀገር ዘንባባውን መቅጨት የሚፈቀድላቸው ይመስለኛል። ጽድት ያሉ ናቸው። ጓንዡ በጣም የስራ ቦታ ነው። ወከባ፣ ጭንቅንቅ፣ አንዳንድ ሰፈርማ አየር ይዛችሁ ነው የምትገቡት። ራሱ ከመጨናነቅ የተነሳ መተንፈሻ ራሱ የለም። ባይሆን ስራ ሆኖብኝ መጣሁ እንጂ በቃ በጣም ሙቀት አለ። እንደምታዩት የሌለ ሞቀው ነው ራሱ እያላበኝ አየሩ፣ ሙቀቱ፣ እሳት አደጋው አንድ ቢረጭብኝ ብዬ ራሱ ተመኘው። አንዳንድ ቦታ ደግሞ ኡጋንዳ ነው ናይጄሪያ ትላላችሁ። የአፍሪካዎቹ ብዛት ባይሆን አንዳንድ ሜዲን ቻይና ብሎ የሚበረከት እቃ ካያችሁ እዚህ ቦታ ስለሆነ ኑ ኳሊቲ እቃቸውን ላሳያችሁ። ዋጋቸው እጅግ በጣም ፌር ነው። ከጫማ እስከ ኮፍያ ኳሊቲ ናቸው። ጽድት ያሉ የሚያውቃቸው ያውቃቸዋል መቼም። ይሄ የምታዩት ደግሞ የቻይና ሳምቡሳና እርጥብ እንደማለት ነው ትርጉም በስለሺ። አሁን ይሄ መገናኛ ነው ብላ አታምኑኝም? ከታክሲ ደግሞ ወረድን በልና ትንሽ ምሳ ነገር እንቀማምስ። የቻይና ምግብ በላ እንዳትሉኝ ሩዝ በስጋ ነው። ቀጭኑ ተረጋጋ። ለስላሳ ቢሆን ደግሞ ይሄንን ማከሉ የማይቀር ነው። በባቡር ደግሞ ትንሽ ዞር እንበል። አረ ተሳስተሃል ኤርፖርት ነው የገባው እያላችሁኝ ይሆናል እኮ ኮሜንት ላይ። ትሬን ስቴሽን ነው። ወለል ጽድት ያለ ነው። በጣም ቺፕ ነው ደግሞ ለጉብኝት የምትመጡ ሰዎች በጣም ባቡሩን ሪኮመንድ አደርጋችኋለሁ። በቃ የትም ቦታ ለመዟዟር ህንጻ ኮንስትራክሽን ነክ ዝም ነው በቃ። ቻይና በዚያ አትታማም፣ ምንም እንከን ያወጣላትም። ይሄ በርግጥ በጠዋት ስለቀረጽኩት ነው እንጂ ግርግር ቀንሶ እንዳይመስላችሁ። ጓንዡ በርግጥ ለ15 ቀን ነገር ነው የመጣሁት። ኔክስት ወደ ሸንዘን ሄዳለሁ። የዓለም ትልቁ የቴክኖሎጂ ቦታ ነው። ብዙም እነ ዣኦሚ እነ ሁዋዌ የተወለዱበት ከተማ ነው። እዛ ደግሞ ኔክስት ትሪፕ አብረን እንሄዳለን። ይሄ ቭሎግ ደግሞ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። መልካም ቀን።